ሰላም ልጆች የ2016 አካባቢ ሳይንስ የሚኒስትሪ ጥያቄዎችን ሶስተኛዎቹን 10 ጥያቄዎች ልንሰራ ነው። አብረን ጀመር። የመጀመሪያው ጥያቄያችን በናይል ወንዝ ዋነኛ ተጠቃሚ የሆነች ሀገር ማን ናት? በናይል ወንዝ ዋነኛ ተጠቃሚ የሆነች ሀገር ማን ናት? ሀ ግብጽ፣ ለ ኢትዮጵያ፣ ሐመሮሃ ኬንያ፣ መ ታንዛኒያ። ዋነኛ ተጠቃሚ የሆነችው ሀገር በትክክል ትመልሱታላችሁ እርግጠኛ ነኝ። ሀ ግብጽ ነች። ሁለተኛ ጥያቄያችን በምስራቅ አፍሪካ የማዕድን ኢንዱስትሪው ከጠቅላላ የሀገር ውስጥ ምርት ያለው ድርሻ በጣም ዝቅተኛ ነው። ለዚህ ዋነኛ ምክንያቱ ምንድን ነው? በምስራቅ አፍሪካ የማዕድን ኢንዱስትሪው ከጠቅላላ የሀገር ውስጥ ምርት ያለው ድርሻ በጣም ዝቅተኛ ነው። ለዚህ ዋነኛ ምክንያቱ ምንድን ነው? ሀ የማዕድናት ሀብት ውስንነት፣ ለ የገበያ እጦት፣ ሐመሮሃ የአየር ንብረት ምቹ አለመሆን፣ መ የሰለጠነ የሰው ኃይል አለመኖር። ሀ የማዕድን ሀብት ውስንነት፣ ለ የገበያ እጦት፣ ሐመሮሃ የአየር ንብረት ምቹ አለመሆን፣ መ የሰለጠነ የሰው ኃይል አለመኖር። መልሳችን የሚሆነው መ የሰለጠነ የሰው ኃይል አለመኖር። ሶስተኛ ጥያቄያችን ከሚከተሉት የእጽዋት አይነቶች መካከል በከፍተኛ ስፍራ እጽዋት ምድብ ውስጥ የማይፈረጁት የትኞቹ ናቸው? ከሚከተሉት የእጽዋት አይነቶች መካከል በከፍተኛ ስፍራ እጽዋት ምድብ ውስጥ የማይፈረጁት የትኞቹ ናቸው? የማይመደቡት የትኞቹ ናቸው ማለት ነው። ሀ ወይራና ኮሶ፣ ለ ዝግባና ጥድ፣ ሐመሮሃ ግራርና ቁጥቋጦ፣ መ አስታና ጅብራ። አንድ ጊዜ ልድገምላችሁ። ሀ ወይራና ኮሶ፣ ለ ዝግባና ጥድ፣ ሐመሮሃ ግራርና ቁጥቋጦ፣ መ አስታና ጅብራ። ከከፍተኛ ስፍራ እጽዋት የማይመደቡት ሐመሮሃ ግራርና ቁጥቋጦ ናቸው። አራተኛ ጥያቄያችን በምስራቅ አፍሪካ እየደረሰ ላለው የደን ውድመት በመንስኤነት ከሚጠቀሱ ምክንያቶች መካከል የማይመደበው የትኛው ነው? በምስራቅ አፍሪካ እየደረሰ ላለው የደን ውድመት በመንስኤነት ከሚጠቀሱ ምክንያቶች መካከል የማይመደበው የትኛው ነው? በምስራቅ አፍሪካ እየደረሰ ላለው የደን ውድመት ምክንያት ያልሆነው የቱ ነው? ጥያቄው። ሀ የማገዶ ፍላጎት መጨመር፣ ለ ፈጣን የቴክኖሎጂ እድገት፣ ሐመሮሃ ፈጣን የህዝብ ቁጥር ጭማሬ፣ መ የእርሻ መሬት በፍጥነት መስፋፋት። ለደን ውድመት መንስኤ ያልሆነው ለ ፈጣን የቴክኖሎጂ እድገት የሚለው ነው። አምስተኛ ጥያቄያችን በምስራቅ አፍሪካ ሀገራት የተለያዩ የዱር እንስሳት የመገኘታቸው ዋነኛ ምክንያት ምንድን ነው? በምስራቅ አፍሪካ ሀገራት የተለያዩ የዱር እንስሳት የመገኘታቸው ዋነኛ ምክንያት ምንድን ነው? ሀ የአየር ንብረት ምቹነት፣ ለ የተለያዩ ባህል መኖሩ፣ ሐመሮሃ የቴክኖሎጂ እድገት፣ መ የትምህርት መስፋፋት። የተለያዩ የዱር እንስሳት እንዲኖሩ ምክንያት የሆነው ሀ የአየር ንብረቱ ምቹነት ነው። ስድስተኛ ጥያቄ በምስራቅ አፍሪካ ስጋና ሳር በል የሆኑ የዱር እንስሳት የሚገኙት በየትኛው ክልል ነው? ስጋና ሳር በል የሆኑ የዱር እንስሳት የሚገኙት በየትኛው ነው? ሀ በከፍተኛ ስፍራ ደኖች ክልል፣ ለ በበረሃማ አካባቢ እጽዋት ክልል፣ ሐመሮሃ በሳር ምድር ክልል፣ መ በረግረጋማ አካባቢ እጽዋት ክልል። ስጋና እጽዋት በል እንስሳቶች የሚገኙት ሐመሮሃ በሳር ምድር ክልል ውስጥ ነው። ሰባተኛ ጥያቄ በተባበሩት መንግስታት ድርጅት ከተቀመጡት የዘላቂ ልማት ግቦች አጀንዳ 2030 ውስጥ ከሁሉም ቀዳሚ የሚሆነው
የትኛው ነው? በተባበሩት መንግስታት ድርጅት ከተቀመጡት የዘላቂ ልማት ግቦች አጀንዳ 2030 ውስጥ ከሁሉም ቀዳሚ የሆነው የትኛው ነው? ሀ ንጹህ ውሃና ንጽህና ለሁሉም ዜጎች፣ ለ በሁሉም ቦታ ድህነትን ማሸነፍ፣ ሐመሮሃ የጾታ እኩልነትን ማረጋገጥ፣ መ ጤናና ደህንነትን ማረጋገጥ። በተባበሩት መንግስታት ድርጅት ከተቀመጡት የዘላቂ ልማት ግቦች አጀንዳ 2030 ውስጥ ቀዳሚ የሆነው ለ በሁሉም ቦታ ድህነትን ማሸነፍ የሚለው ነው። 8ኛ ጥያቄ ላይ ደርሰናል። ከሚከተሉት ውስጥ አንዱ የህዝብ ቁጥር ከጊዜ ወደ ጊዜ እንዲለዋወጥ ከሚያደርጉ ምክንያቶች መካከል አይደለም። የትኛው ነው? ሀ ፍልሰት፣ ለ ሞት፣ ሐመሮሃ ልደት፣ መ ቋንቋ። ከሚከተሉት ውስጥ አንዱ የህዝብ ቁጥር ከጊዜ ወደ ጊዜ እንዲለዋወጥ ከሚያደርጉ ምክንያቶች መካከል አይደለም። የትኛው ነው? የህዝብ ቁጥር እንዲለዋወጥ የሚያደርግ ምክንያት ያልሆነው የትኛው ነው? መልሳችን የሚሆነው መ ቋንቋ ነው። 9ኛ ጥያቄያችን የምስራቅ አፍሪካ የህዝብ ብዛት ከሌሎች የአፍሪካ አህጉር ክልሎች ጋር ሲነጻጸር በስንተኛ ደረጃ ላይ ይገኛል? የምስራቅ አፍሪካ የህዝብ ብዛት ከሌሎች የአፍሪካ አህጉር ክልሎች ጋር ሲነጻጸር በስንተኛ ደረጃ ላይ ይገኛል? ሀ በአንደኛ፣ ለ በሁለተኛ፣ ሐመሮሃ በሶስተኛ፣ መ በአራተኛ። መልሳችን የሚሆነው ሀ በአንደኛ ደረጃ። ልጆች ለዚህ ቪዲዮ የመጨረሻው ጥያቄ ላይ ደርሰናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልን። ወደ ጥያቄው ከሚከተሉት የቅርስ ጥምርታዎች መካከል ትክክለኛ ዝምድና ያላቸው የትኞቹ ናቸው? ሀ ቤተ አምልኮ ተንቀሳቃሽ ቅርስ፣ ለ መዝሙር ቁሳዊ ቅርስ፣ ሐመሮሃ እንቆቅልሽ መንፈሳዊ ቅርስ፣ መ ጌጣጌጥ ቋሚ ቅርስ። ትክክለኛ ዝምድና ያላቸው የትኞቹ ናቸው? ሐመሮሃ እንቆቅልሽ መንፈሳዊ ቅርስ የሚለው ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። በርቱና አጥኑ። ቻው ቻው።